አቤቱ የሰራዊት ጌታ ምሕረቱን ባክህ ለውዲት አንተ ሁሌ ለምትለምደው ሁሌ ለምትለምድ ፍቅሩ ደስታው አልፎ መጣባት መከራ ባል በሚስት ላይ ሁል ጊዜ ፍቅራ ባል በሚስት ላይ ሁል ጊዜ ፍቅራ ሁል ጊዜ ፍቅራ ያሳቅ ጨዋታው በተብ ተለውዶ ሲገባ ሲወጣ ሁል ጊዜ አፋጥሞ በልቱም አልጎደለ ሁል ጊዜ የሞላ እንደ ፍላጎቱ አቅርባ ሲጠጣ ሲበላ ጀመረ ጥላታ ሆዱንን ሲሞላ ክፉ ምክር ሰምቶ ያየውን ከሌላ ጀመረ ጥላታ ሆዱንን ሲሞላ ክፉ ምክር ሰምቶ ያየውን ከሌላ ማስጨነቅ አመረ ውዲት አንተ እስኪ ልጠይቅ ምንድነው የጎደለ ቤቱን ሞልቶ ተርፋ አንድም አልጎደለ ሰው እንዴት ይኮራ ሁሉን ልቶ እያለ ሰው እኮ የለመነ ሆዱን ይሞላል ያንተ ብሃብ ግን ጥላቻ ያመጣል ጥላቻ ያመጣል ክፉ ምክር ሰምተ አልካትም ፋታ እሷም ተገረመች በመማከር ፈንታ እሰትናኮች በለምንድነው ችግሩ ንገረኝ ልረዳው ምን ሰማህ ባገሩ ምን ሰማህ ባገሩ ሃይማኖት ሲለወጠሽ ፋሲካን ቆርበሽ የሆነላው ታወኔ ከምረበሽ ከዳቤ አንቺ ሲደሽ ትገናኒ ማለሽ በወር በወሩ ዓመት ባልነው ያልሽ ሌላ ወይስ ይነው ችግሩ የለም ሚነው ነገሩ ናተከመታ ታኩም ከበሩ አስተውል ተመልከት በታችን ማማሩ በታችን ማማሩ እስቲ ልጠይቅ ሐሳቤን ተረዳ በታችን ቢፈርስ ማነው የሚጎዳ ማነው የሚጎዳ ከቅም ሰው ጋር ብንሆን ተምትሆን ነበረ ያ ክፉት ጓደኛ መቼም አላማረ በጓደኛ ምክር ቤትህን ልታፈርስ ብሰማ ይሻላል አላ አፍሮ ከማልከስ ምግብ የሚያዘጋጅ በሰዓቱ እንድትበላ ልብስ የሚያጠብ እንዳትቀር ወደ ኋላ ድንዳኛ ፈላልግ ተዋር ስትነሳ ምግብ ማብሰል አታውቂ ወረማ ተርታ እስምም በይለ ብለው ቤቱን አፈረሰ በደስታ ተሞልቶ ወጣ ገሰገሰ ወጣ ገሰገሰ ወጣ ገሰገሰ ሰደ ወደ ጓደኛው ቢዝናና ከሱ ጋር መሽቶም ነጋለት ምንም ሳይደብር ሳምንቱ ለሳመት አብሮ ሰነበተ ጓደኛ ማለ በቃ እሱን አሰናበተ
ሳይናገር ወጣ የተማተተ ከጎረቤት ሂዶ መለመን ተመረ ከቤቱ እንዳልሞላ በእጁም ያለ ነበረ በኢየሱስ ጎረ መጠጣት ጀመረ ገንዘቡ ሳልክባት ተሳም ተባረረ ስካሩ ሲለቀው ማስተዋል ጀመረ ጓደኞቹን አይቶ አንገቱን አረረ ከልጅ ከሚስቱ ጋር ሁሉም በየቤቱ ትዝ አለው በኩራት የወጣው ከቤቱ ወይኔ ወኔ አለ ቁጭ ብሎ ብቻውን ሳነሳ ሲጥለው ምን ይውጠይ ይሆን ጎረቤት ዘመድ ብትልም ወንድም ለተዲገት መድኃኒት የለም ሲሄድም ሲመጣ ሁሌ ሲከራተት መዘዘት ጀመረ ማንበል ደራሱ ቤት ራሱን አዋርዶ ደረት መንፋት ቀርቶ ወደ ሚስቱ ራታ አነገቱን መንደፍቶ ውዲቶ ባለቤቴን የተሳሰታለው ይግር እንግዲህ ምንድነው ማደርገው አንቺ ያላጠፋሽም ጥፋቱ ከኔ ነው አንቺ መክረሽኝ እኔ የገፋው